የአካል ብቃት ማለት መወፈር ወይም መቅጠን ማለት አይደለም። የአካል ብቃት ማለት የሰውነት ክፍላችን በርካታ ናቸው። እያንዳንዳቸው የራሳቸው የሆነ ስራ ተግባር አላቸው። ለምሳሌ የልባችን ተግባር ደም መርጨት ነው። ስለዚህ የአካል ብቃት ማለት ከልብ ጋር በተገናኘ የልብ የስራ ብቃት ማለት ነው። ከጡንቻ ጋር ሊገናኝ ይችላል። ከሳምባ ጋር ሊገናኝ ይችላል። ከኩላሊት፣ ከጉበት፣ ከአይናችን ጋር እያንዳንዱ የሰውነት ክፍላችን ሲፈጠር ለሆነ ፐርፐስ ነው፣ ለአንድ ተግባር ነው። ተግባሩን ምን ያህል ይሰራል የሚለው ነገር ነው አካል ብቃት ብለን የምንጠራው። ተግባሩን ምን ያህል ይሰራል? ይሄ ከእድሜያችን ጋር ይለያያል። ለምሳሌ የኔ እድሜ ወደ 50 ዓመት ተጠግቻለሁ። በጣም ጥሩ የሚባለው የልብ ምት በዚህ እድሜ ላይ 57 ነው። በደቂቃ ውስጥ ረስቲንግ ሀርት ሬት ይባላል። ጠዋት ካልጋ እንደተነሳን የልብ ምታችንን እንለካለን። 57 ከሆነ የልብ ምታችን፣ የልብ የስራ ብቃት፣ የልብ ጤንነት ኤክሰለንት ነው ማለት ነው። ልብ ብቻውን አይሰራም። ልብ ከሳምባ ጋር ነው የሚሰሩት፣ የደም ዝውውር ጋር አብረው ነው የሚሰሩት እና ልባችንና የደም ዝውውራችን በጣም በጣም ጥሩ ከሆነ ሌሎች የሰውነት ክፍሎቻችንም በተመሳሳይ ጤና የመሆን ዕድላቸው በጣም ከፍተኛ ነው። ከአካል ብቃት ውስጥ ልናስብበት ልንጨነቅበት የሚገባው የልብና የሳምባችን የስራ ብቃት ነው። ስለዚህ በአንድ የ18 ዓመት ጎረምሳ ከ18 ዓመት እስከ 25 ዓመት ድረስ 55 ቢሆን በጣም ሱፐር ነው፣ በጣም ኤክሰለንት ነው። ከ25 ዓመት እስከ 35 ዓመት ድረስ 56 ቢሆን በጣም ሱፐር ነው፣ ኤክሰለንት ነው። ከ45 ዓመት እስከ 55 ዓመት ድረስ 57 ቢት ፐር ሚኒት በጣም ኤክሰለንት ነው። የአካል ብቃት ማለት ይሄ ነው። የሰውነት ክፍሎቻችን የስራ ብቃት ማለት ነው እንጂ ይሄ ቦርጫም መሆን ቀጭን መሆን ምናምን አይደለም። ቦርጫም ስንሆን በጣም ቀጭንም ስንሆን ከተለያዩ የሰውነት ክፍሎቻችን ጋር በተገናኘ ስራቸውን የሚሰሩ የሰውነት ክፍሎቻችን ብቃታቸው ይወርዳል። ለምሳሌ ቦርጭ ካለብን ይሄ ወደ ታች የወረደ ቦርጭ፣ ይሄ አቮካዶ አይነት ቅርጽ ያለው ቦርጭ ከሆነ የሆድ ዕቃችን አካባቢ ስራ የሚሰሩ የሰውነት ክፍሎቻችንን ስራቸውን ያደናቅፋል። ስለዚህ የስራ ብቃቱ ይወርዳል ማለት ነው። ቦርጫችን ብርቱካን አይነት ከሆነ ለልብ ለሳምባ ከቀረበ በጣም አደገኛ ነው። የልብና የሳምባን የስራ ብቃት ያደናቅፋል። ስለዚህ የአካል ብቃት ብለን የምንጠራው የሰውነት ክፍሎቻችን የስራ ብቃት ማለታችን ነው። አንድ ሁለተኛም ሁሉም የሰውነት ክፍሎቻችን ስራ ተግባር አላቸው። ተግባቸውን በምን ያህል ይሰራሉ፣ ብቁ ናቸው ወይ የሚለው ነገር ማለት ነው አካል ብቃት ማለት። ለልብና ለሳምባችን ትኩረት እንስጥ። እኔ እንደነገርኳችሁ ነው 51 ቢት ፐር ሚኒት በደቂቃ 51 ጊዜ ነው ረስቲንግ ሀርት ሬቴ። በጣም ኤክሰለንት ነው። በቃ በ50 ዓመት ሰው ቁጥሩ ይሄ ክሮኖሎጂካል እድሜ 50 አልኳችሁ እንጂ ትክክለኛው እድሜ 27 ነው። ፊዚዮሎጂካል ኤጅ ይባላል። የልቤና የሳምባ የስራ ብቃት እንደ 27 ዓመት ሰው ነው እየሰራ ያለው። this is what you call it physical fitness, the ability of the body part to perform their function efficiently and effectively ነው። ይሄ ዴፊኒሽን ነው ሞር ገዢ ሆነው how much is efficient እንደነገርኳችሁ ነው። እና ጡንቻችንም ጆይንቶቻችንም ይለካሉ። የአእምሮአችንም የስራ ብቃት ይለካል። ምን ያህል ምግብ ይበላሉ? የምግብ ፍላጎቶ ወረደ ማለት ልብ ይሄ ምግብ የሚፈጨው የሰውነት ክፍል አሊመንታሪ ካናል ብለን የምንጠራው ኢፊሸንሲ ወርደዋል ማለት ነው። እኔ 2 እንጀራ እበላለሁ። 2 እንጀራ መብላቴ ይሄ ምግብ የሚፈጨው የሰውነት ክፍል አሊመንታሪ ካናል ብለን የምንጠራው ኬሚካሎች አሉ አይደል? ምግብ የሚፈጩ ኢፊሸንት ናቸው ማለት ነው። ይፈጫሉ፣ በደንብ ስራቸውን በአግባቡ ይሰራሉ ማለት ነው። ወደ ገጠር ብትሄዱ 80 ዓመት ላይ አንድ ገበሬ በ80 ዓመቱ ረስቲንግ ሀርት ሬቱን ብትለኩ በጣም ይገርማል። ቁጥሩ እድሜው 80 ነው።
ሃርት ሬቱ ግን ወደ 60 አካባቢ ነው በ80 ዓመቱ ማለት ነው። ይሄ 30 ዓመት እድሜያቸው 80 ደርሷል፣ ግን የልብና የሳምባ የስራ ብቃታቸው እንደ 30 ዓመት ጎረምሳ ወይም ሰው ነው ማለት ነው። እና እኚህ ሰው ገጠር አካባቢ ሄዳችሁ አርሶ አደር በ80 ዓመታቸው ነጭ እንጀራ በጥሩ ወጥ ብታቀርቡላቸው አይነሱም፣ ይበላሉ። 3 እንጀራ 4 እንጀራ ይበላሉ። ይህን እንደ ኔጌቲቭ ልታነሱት አይገባም። ይሄ የምግብ የመፍጨት ስርዓት አሊመንታሪ ካናላቸው ጥሩ የፊትነስ ኢንዲኬተር ነው። በጣም ኢፊሸንት ነው ማለት ነው። ስለዚህ አንድ ሰው ምግብ የመውሰድ እንትኑ ከቀነሰ የስራ ብቃት ወርዷል፣ ችግር አለ ማለት ነው። ስለዚህ አካል ብቃት ማለት ፕሌስ መሮጥ ምንድነው ረጅም ወይም ወፍራም ወይም አጭር መሆን አይደለም። ቀጫጫ ሰዎች ሆነው ለስኳር የተዳረጉ ወገኖቻችን ብዙ ናቸው። ይዝጋል። በቃ ይሄ የደም የሚዘዋወርበት የደም ቧንቧ ይዝጋል። በደንብ አያሳልፍም። የምትበሉት ነገር እዛ ይጋገራል፣ ይዝጋል ማለት ነው። አንድ ሰው አሁን ተነስተህ ሩጥ ብትለው ኦርዲናሪ ሰው ይስላል። ሀክቱ የሚለው ነገር ይበዛል፣ የሚዝለግለግ ነገር ይወጣል፣ ይዝጋል። ይሄ አሊመንታሪ ካናል ብቻ ሲሆን ይሄ ብሬዚንግ ሲስተም ከአፍንጫችን ጀምሮ እስከ ሳምባ ያለው ሲስተም መዛጉ ይሄ አክታው የመዛጉ ቱቦ ዝጓል፣ ተበላሽቷል፣ ቆሽሿል ማለት ነው። እንጥረገው። በእግራችን እንሂድ ከ1 ሰዓት በላይ የአካል ብቃት እንስራ። የሰውነቶቻችንን የስራ ብቃት እናሳድግ። በተለይ ለልብና ለሳምባ ትልቅ ትኩረት እንስጥ። አመሰግናለሁ።